ለመጡ የስራ ባልደረቦችን አጋሮቻችንን በእነሱም ስም ሆኜ ከልብ የፍቅር ከተማ መሆናችሁን አስመስክራችኋልና ገለቶ ማለት ቅድም ክቡር ከንቲባችን እንደገለጹት ለመጀመሪያ ጊዜ እዚህ አጋሮን የረገጥኩት በ2015 የክረምት የበጎ ፈቃድ የወጣቶችን የማስጀመሪያ መርሃ ግብር ላይ ነው። ስሟን አጋሮን ድሮ በደንብ አውቃት ነበረ በስም ብቻ። ያኔ ስመጣ እንዲህ የተዋበች አልነበረች። በአጭር ጊዜ ውስጥ ግን ክቡር ከንቲባችን የተለያዩ የማህበረሰብ ክፍሎችን አስተባብረው የክቡር ጠቅላይ ሚኒስትርን ኢኒሼቲቭ በልቦናቸው ወስደው በተግባር ደግሞ አሳይተው እንዲህ ያማረ ከተማ ሆኖ በማየት እጅግ ተደንቄያለሁ፣ ተደስቻለሁ። አንዴ ክብር ሰጠኝ። ክቡራን የዩኤንኤፍፒ ዳይሬክተር ተወካዮች፣ እዚህ የተገኛችሁ እንግዶች፣ ክቡር አቶ ነዚፍ መሐመድ አሚን፣ ሁላችሁንም የአጋሩ ከተማ ነዋሪዎች፣ እዚህ የተገኛችሁ ወጣቶች በሙሉ ዛሬ ስለመጣ በጣም ደስ ብሎኛል። እንኳን ተገናኘን ለማለት ወጣሁ። እንዲህ አይነት የወጣት ማዕከላት እኛ ብዙ አሉ። እንደ ኦሮሚያ በርከት ያሉ ቦታዎች ላይ የወጣት ማዕከላት አሉ። ወጣቶች እነዚህን ማዕከላት እንዲጠቀሙ በፋሲሊቲዎች የማሟላት የማደስ እና ሌሎችንም ለወጣቶቹ እንዲመጡ የሚያደርጓቸውን ነገሮች የማሟላት ስራ እጅግ የሚያስፈልግ ነው። የወጣት ማዕከላቱ ለተሰሩለት ዓላማ እንዲውሉ ማድረግ ያስፈልጋል።